ሰላም አለይኩም ወራህመቱላሂ ወበረካቱ። ወደ ቻናል ቤተሰቦች ሁላችሁንም ሰላም እያሉ ሰላማችሁ ብዙ ይበልኝ። ይሄን ቻናል ሼር፣ ላይክ፣ ሰብስክራይብ በማድረግ ተባበሩኝ ማለት ነው። ሀበቢ ዛሬ የመጣሁት አንድ ነገር ልላችሁ ነው ማለት ነው። ከስደት ስትመለሱ ምን እንደሚከብዳችሁ ታውቃላችሁ? የምትሰሩት ስራ አንደኛ ልምድ ያስፈልጋል። ለምትሰሩት ስራ ልምድ ያስፈልጋል፣ ጥናት ያስፈልጋል። ከዛም በኋላ እንደገና ደግሞ በብዙ ገንዘብ ስራ ትጀምሩ። በትንሽ ገንዘብ ጀምራችሁ በትንሽ ገንዘብ የጀመራችሁት ነገር ነው ራሱ ውጤታማ የሚሆነው ከትንሽ ሲጀመር ነው ማለት ነው። ምክንያቱም ምን አለ መሰላችሁ ለስራው በቂ ልምድ ይኖራችኋል። ልምድ እስከሚኖራችሁ ድረስ ለስራው ቢያንስ እንደው ብዙ ገንዘብ አውጥታችሁ ስለ ስራው ልክ ሳታውቁ ስለ ስራው ልምድ ሳትወስዱ ስራ ባትጀምሩ ጥሩ ነው ብዬ አስባለሁ ማለት ነው። እና ከስደት ወደ ኢትዮጵያ ተገባን በኋላ ምን ስራ እንደሚሰራ ወላሂ በጣም ነው የሚያነጋግረው ማለት ነው። እኔ ዶሮ ያዋጣል ሲሉ ሰማሁኝ ማለት ነው። ዶሮ ያዋጣል በቃ ሜዳም ላይ ስገባ ዶሮ ያዋጣል የሚለውን ነገር አየሁና ዶሮ በቀላሉ በአምሳ ዶሮ ጀመርኩ ማለት ነው። በአምሳ ዶሮ ጀምሬ ምን እንዳሆንኩ ታውቃላችሁ? 25 ሞቱ፣ 25 አሉ። ግን አሁንም ተስፋ አልቆርጥም እና በትንሽ ነገር ትጀምሩ እንደዚህ ኪሳራ ሲመጣ አትጎዱም። አንደኛ አትጎዱም፣ ሁለተኛ ለስራው ግንዛቤ ይኖራችኋል። አሁን ለምሳሌ እኔ ዶሮ ሞተብኝ ብዬ ተስፋ አልቆርጥም ተዶሮ ስራ። ለምን መሰላችሁ? በተሻለ ሁኔታ ለመስራት እሞክራለሁ ማለት ነው። እና ማንኛቸውም ስራ በተሻለ ሁኔታ ተተሰራ ለስራው ጥናትና ግንዛቤ በደንብ ከተወሰደ የማይለውጥ ስራ የለም ማለት ነው። ዶሮ እርባታ በተለይ ለኛ ለሴቶች ወጥተን መስራት ለማንችለው ማለት ነው እዚሁ ግቢያችን ውስጥ በቤታችን ውስጥ ገቢ ለማግኘት በጥሩ ሁኔታ መስራት አስፈላጊ ነው ማለት ነው።